ፈለጋትናቴዎስ ስለ እፎይ ተናገረ። ከይቅርታ ጋር ማንንም ሰው ለማመሰው አይደለሁኝም ያቋም ሰው ነኝ ስትፈልግ ሰፖርት ማድረግ ትችላለህ ስትፈልግ ደግሞ መቆም ትችላለህ እሱ ጉዳይ አይደለም ከዛው ውጪ ግን ጥላቻ ላለበት ሰው ግን እመኑኝ እኔ መድኃኒት ነኝ ወንድማችን ቴዲ ሁለቱን ለማስታረቅ መንገድ ጀምሯል ታቶች ብዙ ስለምትጠብቁ ስትጽፉልኝም አይ ቆይ ይሄ ነገር ላይ ብገባበት ይሻላል ለስንቱ ልመልስ ስለዚህ ገብተን አይ ወንድሞቻችን መካከል ትንሽ ነገር ነው ያለው ያ ደግሞ ይፈታል ዮናታን ጉዱ ተጋለጠ ወንድማችን አቦ ዝምታውን ሰብሯል ቆይ ነው ይሄ ሁሉ ራሱ ይከር በቀኝ ጆሮአችሁ ስሙኝ በሶስተኛውና በአራተኛው ክፍለ ዘመን ቤተክርስቲያን መንፈስ ቅዱስና መጽሐፍ ቅዱስን ጥላ ከፖለቲካ ጋር ተጋባች ብዙ ሰዎች አልኮል መጠጥ ያደፋፍራል ደፋር ያደርጋል ብለው ይናገራሉ ነገር ግን ዓለማውቅ የሚሰጠውን ያል ድፍረት የሚሰጥ አይመስለኝም ዓለማውቅ ከአልኮል የበለጠ ሰዎችን ደፋር የሚያደርግ ነገር ነው ይህ ሰው የተናገረው ነገር ላይ ሶስት ነጥቦችን እናንሳለን ፓስተር ዮናታንና ነብይ ዩጩፋ ተጣሉ እኛው ጸሎት ያመላልሳል እኛው ደግሞ ጸሎት ያመላልስም አረ ወገን ሁለቱ ሰዎች ደግሞ አሁን እርስ በርስ ጀመሩ መስለኝ ጸሎት ቢሆን በኔ በኩል አይሄድም ምልጃ ቢሆን በኔ በኩል አይሄድም ምስጋና ቢሆን በኔ በኩል አይሄድም እና ቤት ነው የሚሄደው ብለ ስትጠይቅ በኢየሱስ በኩል ብሎ ቀስቱን ያሳያል ተምታችሁታል ኢየሱስ ያማልዳል ብለን ስንልህ እያልን ያለነው ጸሎት ያመላልሳል አይደለም የተወዳችሁ ቤተሰቦቻችን ኦርቶዶክሳውያን በዛሬ መረጃችን በስፋት የምንመለከተው ጉዳይ ነው መረጃው ለመላው ዓለም እንዲዳረስ ላይክ በማድረግ ሼር በማድረግ ጀምሩልኝ ሁላችሁም ኦርቶዶክሳውያን ላይክ አድርጉ ቢያንስ ከ1000 በላይ ላይክ ያስፈልጋል ወደ ጥንክራችን በቀጥታ መራ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን የፍጥረታት ሁሉ አባት የሰማይና የምድር አስገኛ ጋይስት ዓለም ቅድስት ሥላሴ ክብር ምስጋና ይድረሰው ወላዲተ ቃል አምላክ አቅራይተ ማሳሊተ ምሕረት ቤዛዊት ዓለም ድንግል ማርያም ውዳሴ ክብር ይድረሳት ቅዱሳን እንደየማዕረግና ክብራቸው ምስጋና ይድረሳቸው እንዴት አላችሁ እንዴት ቆያችሁ እንዴት ሰነበታችሁ ቤተሰቦቻችን ሰላም እግዚአብሔር ባላችሁበት ቦታ ሁሉ ይብዛ ይህ መረጃ ጉልበት ይኑረው ከ1000 በላይ ላይክ ያስፈልጋል ቀጥታ ወደ ቪዲዮአችን እናመራለን በቅድሚያ ነገረ ክርስቶስን እጅግ በሚጣፍጥ አንደበታቸው እኚህ ሊቅ ታላቁ አባት መምህራችን እንዲህ ይላሉ እንደ ሰውነቱ ጠየቅ አልዓዛር የተቀበረ አለ እንደ አምላክነቱ ደግሞ አልዓዛር ከመቃብሩ ወጣ ያምላክነት ስራ ስለዚህ እሺ የጠየቀ ማን ነው ክርስቶስ ነው ከመቃብሩ ወጣ ያለ ማን ነው ክርስቶስ ስለዚህ ከሁለት አካል አንድ አካል ነው ሰይጣን መጠየቁን ሲያይ ሰው ይመስለዋል ማስወጣ ከመቃብር አልዓዛርን ማስነሳቱን ሲያይ አምላክ ይመስለዋል ስለዚህ ሁለቱ ነገር ግራ ገብተውታል ማለት ነው ስለዚህ ባጭሩ ይሄን ተጠቀልለው ሐሳቡን እንደ ተራበ ሰው እንደመሆኑ ሲራብ አምላክ እንደመሆኑ 5 እንጀራ በረከተ ሰው እንደመሆኑ ሲታመም አምላክ እንደመሆኑ በህመሙ ህሙማንን ፈወሰ ሰው እንደመሆኑ ሰርግ ተጠራ አለ አምላክ እንደመሆኑ ደግሞ ምን አደረገ ውሃውን ወደ ወይን ጠጅ ቀየረ ሰው እንደመሆኑ ተኛ ሰው ይተኛል ሰው እንደመሆኑ ሲተኛ ከማው ተንሳ ወገሰጹ ለነፋሳት አምላክ እንደመሆኑ ከንቅልፉ ተነስቶ ነፋሳትን ገሰጻቸው ወኮነ አብይ ዛይ ነፋሳት ሰሙት ጸጥ ስለዚህ ሰው እንደመሆኑ ሲተኛ ሰይጣን ምን ይመስለው ነበር ሰው አምላክ እንደመሆኑ ሲገስጽ ማን ነው ይል ነበር ስለዚህ ሁለቱ ተምታተውበታል ይህን ደግሞ ያደረገው ለምንድነው ካል ለቤዛነት ነው አዳምን ባለማወቅ እንደቀጣው ክርስቶስ ሰው ሆኖ ሰይጣንን ባለማወቅ ለመቅጣት ነው ስለዚህ ጠቅልል አድርጌ ስናገር ምራቅ ተፉበት ሰው እንደመሆኑ ምራቅ ሲተፋበት አምላክ እንደመሆኑ በሐዋርያት ፊት ላይ ምንድነው ወነፋ መንፈስ ቅዱስ ለላህ ደግሞ ኃጢአት የታደግሎም ብሎ በሐዋርያት ላይ ልጅነትን አሳደረ ሰው እንደመሆኑ መስቀል ተሸከመ አይደል አምላክ እንደመሆኑ ደግሞ ኑ ሀቤ ስሩሃን ወክቡዳነ ጾር ወአና አርፈክሙ እናንተ ደካሞች ሸክም የከበዳችሁ ኑ እኔ አሳርፋችኋለሁ ሰው እንደመሆኑ ተከዘት ነፍሴ እስከለሞት ነፍሴ እስከሞት ድረስ ሐዘነች አለ አምላክ እንደመሆኑ ወሃው ምንድነው ወለፍሳክሙኒ አልቦዘ ያይደከሙ ደስታችሁን የሚቀማችሁ የለም አላችሁ ሰው እንደመሆኑ ደግሞ ታሰረ አምላክ እንደመሆኑ ደግሞ እስራትን ፈታ ሰው እንደመሆኑ ዋጠማኝ አለ አምላክ እንደመሆኑ ደግሞ ምን አደረገ በባህር ላይ ገባሬ መንከራት አበይት ይርስ አገሪው ወይረጥባል ማሲው በባህሩ ላይ እንደመስታወት እየተራመደ ሄደ አምላክ እንደመሆኑ እኔ ምንድነው የህይወት ውሃ ነኝ የተጠማ ቢኖር ወደኔ ይምጣ እኔ ምንድነኛል
የህይወት ውሃ ነኝ አምላክ እንደመሆኑ። ስለዚህ ሰይጣን የማይገባው የቱ ነው ከተባለ የሰውነቱን ስራ ሲያይ የአምላክነቱ ይዘነጋበታል ማለት ነው። ስለዚህ ምንድነው ባጭር ቃል ሰይጣን ክርስቶስን ያወቀው ዓርብ ነው። እጅግ ደስ የሚያሰኝ እኔ በጣም ነው መወዳቸው። በቅርብ ነው ያወቅኳቸው ነው ለመናገር ወጣት ናቸው። አንደበታቸው ይጣፍጣል። ነገረ ክርስቶስን የሚያመሰጥሩበት ነገር በጣም የሚደንቅ ነው። ሁላችንም ሙሉን ብንካተል እጅግ ደስ ያሰኘኛል። የሰውነትና የአምላክነትን ነገር አብራርተው አመስጥረው በጣም በጥቂት ደቂቃ ውስጥ ብዙ ሐሳቦችን ያነሱ የቤተ ክርስቲያናችን ሊቅ ናቸው፣ መምህር ናቸው። ቃልዎት ያሰማልን በሉ። እኔ በጣም ነው መወዳቸው። ሌላውን ርዕሰ ሊቃውንት አባታችን አባ ገብረ ኪዳን ሌላውን የቤተ ክርስቲያን መብራት የሆኑትን አባት ላሳያቸው። ቤተ ክርስቲያን ስትሄድ አትሰቀቅም። ምንም ሆነ ሂድ፣ ሌባሁን፣ አመንዝራሁን፣ ነፍሰ ገዳይሁን፣ ቀማኛሁን ምን ሁን ወደ ክርስቶስ ቤት ስትመጣ ሊፈረድብህ አትመጣም። ሊምርህ ነው ያመጣ። የልብ መድኃኒት ለኩላሊት አይሆንም። ለኩላሊት የሚሆነው ለጨጓራ ይታዘዛል። ለሌላ በመሆኑስ ቀርቶ ሳይድ ኢፌክቱ በቀረልን። የእግዚአብሔር ቃል ግን ለሁሉም በሽታ የምናዘው አንድ መድኃኒት ነው። መድኃኒቱ አንድ ነው። ለሁሉም በሽታ ይታዘዛል። አንድ ሰው የእግዚአብሔር ስለሆነ ጤና ያገኛል ማለት አንችልም። የእግዚአብሔር ባለመሆኑ ጤና ያጣል ማለትም አንችልም። ታማችሁ ጸበል ተጠምቃችሁ ስላልዳናችሁ እግዚአብሔር ትቷችሁ አይደለም። ስለዳንም ከሰው ለይቶ እግዚአብሔር ስለወደደን አይደለም። መከራ ትዕግስት ያስተምራል፣ ትዕግስትም ተስፋን ያስተምራል፣ ተስፋ ደግሞ አያሳፍርም ይላል። ቤተ ክርስቲያን የመሄድ የመጀመሪያው መስፈርት ምን እንደሆነ ታውቃላችሁ? ምህረት ማድረግ ነው። ምህረት የሌላቸው ሰዎች ምህረት አያገኙ። ቤተ ክርስቲያን ስትሄዱ ማንንም የሚከስል ሌና ሊኖረን አይገባም። ምህረት ሳይኖረን እግዚኦ ማረነ ማለት ምህረት ሳይኖረን ማረኝ ትላለህ። አትምርም። ቢያንስ ተው ይተውላችኋል፣ ይቅር በሉ ይቅር ይላችኋል። ወንዶች በሽታቸው ምንድነው? ዝሙት። ሴትን ባዩ ቁጥር በዝሙት መነደፍ ማለት። ሴቶች የነሱ በሽታቸው ምንድነው? ትውዝፍት፣ ጌጥ ማብዛት ማለት። የካህናት በሽታቸው ምንድነው? ትዕቢት ነው። አይምሯችን ረቂቅ እግዚአብሔርን የሚያሰላስል ስለ እግዚአብሔር የሚያሰላስል ስለ እግዚአብሔር የሚናገር ስልጣናችን ምጡቅ ተወዳዳሪ የሌለው ማለት ነው። ባላንጣ የማይነሳበት እኛ ያሰርነውን መንግስት አይፈታው ይላል። እንዲህ ያሉ ይታበያሉ። የመነኮሳት በሽታቸው ደግሞ ምንድነው? ስስት ነው። 10 ሰሃን እንጀራ እያለ የንስሐ ልጆች እዚያው ይሻግታታል፣ ለሰው አይሰጠውም ማለት ነው። መነኩሴ ዝም ብሎ ያየውን ዕቃ ሁሉ ስጡኝ ማለት። የሽማግሌዎች ወይም የአረጋውያን በሽታቸው ምንድነው? ገንዘብ መውደድ። ሳረጅ ማን ይጦረኛል ስለሚሉ ሽማግሌ በቃ ከትራሱ ስር የሆነች ብር አለች። ላንጥፍልህ ሲባል ቆይ ወደ ላይ እንዳትሄድ ይሄን እኔ ያነጥፈዋለሁ ነው የሚለው ማለት ነው። ይሄ አምስቱ ምናችን ነው? በሽታችን ነው። አምስቱ በሽታዎችን እንግዲህ ርዕሰ ሊቃውንት አባ ገብረ ኪዳን እውነት ለመናገር በተግሳጽ ይታወቃሉ፣ ሚስጢር በመግለጥም ይታወቃሉ። ታዲያ በተግሳጻቸው ቀጥታ ልክ እውነቷን ነው እንቅጭቅንጁ ነው የሚናገሩት። ካያችኋቸው ከሰማችኋቸውና በጣም ደስ ያሰኛሉ። ሊቀ ሊቃውንትን ደግሞ ናምጣላችኋ። ታዲያ አባቶቻችንን መጥራቴ ካልቀረ ሊቀ ሊቃውንት ስምዐኮነ መልአክ እንዲህ ይላሉ። እኔ በጣም የሚያስቀኑኝ ዓለምን ከገዙ ሰዎች ይልቅ ዓለምን ያወቁ ሰዎች ናቸው። ዓለምን የሚገዙ ሰዎች አድማስ አላቸው፣ ወሰን ድንበር አላቸው። ዓለምን ያወቋት ሰዎች ግን ድንበር የላቸውም። ዓለምን የሚያውቋት ፈላስፎች፣ አዋቂዎች ናቸው። ዓለምን የሚገዟት ግን እንደምታውቁት ነገስታት ናቸው። እኔ ጠቢባን ወይም ደግሞ አዋቂዎች እኮ ድንበር የላቸውም። ዓለምን በአድማስ እንከልላታለን፣ ባህርን በናጌብ እንወስነዋለን። የአዋቂ ሰዎችን ግን ዕውቀት በምንድን ነው የምንወስነው? ምንም እኮ ወሰን ድንበር ልናበጅለታል። ሲያሻቸው እስከ 3ኛው ሰማይ ድረስ ይሄዳሉ። ሲያሻቸው እስከ መሰረተ ምድር ድረስ ሄደው ውስጥ ያለውን ነገር ይነግሩናል። በከርሰ ምድር በመልዕልተ ሰማይ ያለውን ማለት ነው። ስለዚህ የአዋቂዎችን ዕውቀት ወሰን ድንበር ልናበጅል ከዓለም ይሰፋሉ አዋቂዎች። በዚያውም ላይ እኔ ዕውቀት ስለሌላቸው ነው ብዙዎች ያላቸውን ገንዘብ እንኳን አጥተው ይቀሩ። እኔ በጣም የሚያሳዝነኝ ይሁዳ ነው። በዚህ በኩል ሳነሳ ገንዘብ ለማግኘት ነው ሄዶ እንደምታውቁት ከሐዋርያት የተሻለ በጊዜው የሚቆጠር ገንዘብ አግኝቷል። ሐዋርያት ምን አላቸው? ምንም የላቸው። ግን ካለማወቁ የተነሳ እሱ የተቀበለው ገንዘብ አንድ እርሻ ብቻ ነው የተገዛበት። አንድ እርሻ ማስገዛት የሚችል ነው። ሐዋርያት የያዙት ገንዘብ ክርስቶስ ግን ወይም እሱ በቀላል ነገር የሸጠው ገንዘብ ክርስቶስ ግን ዓለምን የሚያስገዛ ድፍን ዓለምን ማስገዛት የሚችል ገንዘብ ነው። ለዚህ ነው ሊቃውንቱ ዛሬም ድረስ መዝገብነ ዘኢይረክቦ ሰራቂ ይሉታል። ሌባ ቢፈልግ ሊያገኘው የማይችል ትልቅ ሀብት፣ ትልቅ ድልብ ገንዘብ ኢየሱስ ክርስቶስ ነው። ይሄ ከእውቀት ማነስ የተነሳ ነው። በእርግጥ ይሄ ከመንፈስ ቅዱስ የሆነ እውቀት ነው።
ክርስቶስን ገንዘቤ ብሎ መቀበል ከመንፈስ ቅዱስ የሆነ ዕውቀት ነው። እጅግ ደስ የሚያሰኝ መልእክት ነው። ዓለምን ከሚገዟት ይልቅ ዓለምን የሚያቋት ሰዎች ይደንቁኛል። ምክንያቱም እንደዚህ ሰዎች ከዓለም የገዘፉ ከዓለምም የላቁ ናቸው። ሊቀ ሊቃውንት ስምዐኮነ መላክ ያስተላለፉት መልእክት ነው። ወደ ቀጣይ መረጃ እናምራ። የኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን እናታችንን በተደጋጋሚነት የሚናገሩ የሚዘልፉ አንደበታቸውን የሚያላቅቁ ሁለት ሰዎችን ለንጽጽር ላይ አቅርብላቸው። ሁለቱ ሰዎች 2015 እና 2016 ላይ በአንድነት ተነስተዋል። በተለይ 2015 ላይ የተነሱ ሰዎች ናቸው። በጣም በደንብ ያወቅናቸው ከዚህ በፊት በርግጥ እናውቃቸዋለን፣ ከዛም በኋላ እናውቃቸዋለን። ግን ነው ያወቅናቸው ግን 2015 ላይ ነው። አንዱ ማዕበሉ ለሁለት ሲከፈል አየው፣ አለቱ ሲሰነጣጠቅ አየው ያለው ዮናታን ሲሆን፣ አንደኛው ደግሞ ሃይማኖተኞች ሲበጠበጡ አየው፣ ሲንገዳገዱ ምናምን ሲሉ አየው ያለው እዩ ጩፋ ነው። ሁለቱም በአንድ ኢየሱስ ክርስቶስ አስተምሮ ላይ ሁለት የተደበላለቀ ትምህርት ይዘው መጥተዋል። ሁለቱም የአንድ ቤተ እምነት የራሳቸው እምነት አማኝ ናቸው። የፕሮቴስታንቱ አማኝ ናቸው፣ አስተማሪዎች ሰባኪዎች ናቸው። ሁለቱም አንድ የሚያደርጋቸው ኦርቶዶክሳዊት ተዋሕዶ ቤተክርስቲያንን በተደጋጋሚነት በመዝለፍ በመሳደብ በመንቀፍ ይታወቃል። የራሳቸውን አስተምሮ ማስተማር ሲተው የኛን በመንቀፍ ነው የሚያሳልፉት። በአንድ ኢየሱስ ክርስቶስ ላይ ያላቸውን የስህተት አስተምሯቸውን ላስደምጣቸው። ይሄኛው ጸሎት ያመላልሳል፣ ይሄኛው ደግሞ ጸሎት አያመላልስም። አረ ወገን ሁለቱ ሰዎች ደግሞ አሁን እርስ በርስ ጀመሩ መስለኝ። እስኪ ይሄን ቪዲዮ አንዴ እናዳምጥ። መጀመሪያ እግዚአብሔር የላከውን መልእክት ወደ አንተ ይዞ የመጣውን መልአክ አግኝተ እባክህ ጋብርኤልዬ በእግረ መንገዱ እችንም ወደ እግዚአብሔር አድርስልኝ ብትል ጸሎት ቢሆን በኔ በኩል አይሄድም፣ ምልጃ ቢሆን በኔ በኩል አይሄድም፣ ምስጋና ቢሆን በኔ በኩል አይሄድም እና ቤት ነው የሚሄደው ብለህ ስትጠይቅ በኢየሱስ በኩል ብሎ ቀስቱን ያሳያል። ሰምታችሁታል። ደግሞ አንዴ ደግሞ ይሄ የሚለውን እንስማው። ኢየሱስ ያማልዳል ብለን ስንልህ እያልን ያለነው ጸሎት ያመላልሳል አይደለም። ፍጹም ሰው ፍጹም አምላክ እንደሆነ ስለ ኃጢአታችን ነፍሱን እንደሰጠ ሞቱ ለኃጢአታችን በቂና ሙሉ እንደሆነ ማመን ማለት ነው። የማን ነው ትክክል? እስኪ ሐሳባችሁን ኮሜንት ሴክሽን ላይ አስቀምጡ። እናንተም ደግሞ ቪዲዮን ኮፒ ሊንክ ሼር አድርጋችሁ አድርሱ። እንግዲህ በአንድ ኢየሱስ ክርስቶስ ላይ አንደኛው ጸሎት የሚያመላልሰው ኢየሱስ ክርስቶስ ነው ሲል፣ አንደኛው ጸሎት የሚያመላልስ አይደለም ፍጹም ሰው ፍጹም አምላክ ነው አለ። ይታያችሁ። የኛን አባቶች አምጡና ኦርቶዶክሳውያን ሊቃውንቶችን አምጡና ያንዱ በሰሜን ያለውን ከፈልጋችሁ ብደው ካልሆነ በምስራቅ ኦርቶዶክስ ተዋሕዶ ከሀገር ውጭም ያለ አንድ ሊቅ አምጡና ይጠየቅ። አንድ አስተምሮ ነው የሚያስተምሩት። አንድ አስተምሮ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንድ አስተምሮ ነው የሚያስተምሩት ያሉት ሊቃውንት አባቶቻችንን በሙሉ ተው ሌላውን የሰንበት ትምህርት ቤት ተማሪዎችን አምጥታችሁ ብትጠይቁ የሚመልሱት መልስ አንድ ነው። እነጂስ አውቀናል እናስተምራለን የሚሉት እርስ በርስ ራሱ ሁለት የተጋጨ ሐሳብ ይዘው ሲያስተምሩ ተመልክተናል። እኚህ ናቸው እኛን የሚናገሩት። ለምስክርነት ነው ለእናንተ ያቀረብኩት። እናንተ ሌላውን መዳኘት ትችላላችሁ። በድጋሚ የስተት ትምህርት እናጋለጥ። እስቲ ደግሞ ሌላ የታሪክ ስተት ይዞ መጥቷል። ማን? ዮናታን አክሊሉ። ሌላ ስተት፣ ቅጥፈት፣ የታሪክ ብረዛ ተካትለን እንመለስ። ቆይ ነው ይሄ ሁሉ ራሱ ይከር በቀኝ ጆሮአችሁ ስሙኝ። በሶስተኛውና በአራተኛው ክፍለ ዘመን ቤተክርስቲያን መንፈስ ቅዱስና መጽሐፍ ቅዱስን ጥላ ከፖለቲካ ጋር ተጋባች። ከዛም በ16ኛው ክፍለ ዘመን ከረጅም ዝምታ በኋላ እነ ማርቲን ሉተርና እነ ጆን ካልቪን ቃሉን ሲያነሱ መንፈሱን ግን አልነኩትም፣ ተውት። ሁልጊዜ በታሪክ በ1906 ከዛ በፊት በ1904 በእንግሊዝ ዌልስ ውስጥ የነበረ ሪቫይቫል ነበር። እነ ጆን ዌስሊ ወጣት ልጅ ነው እየሰበከ ብዙ ሰዎች በመንፈስ ቅዱስ ይሞሉ ነበር። ብዙ ሰዎች አልኮል መጠጥ ያደፋፍራል ደፋር ያደርጋል ብለው ይናገራሉ። ነገር ግን አለማወቅ የሚሰጠውን ያህል ድፍረት የሚሰጥ አይመስለኝም። አለማወቅ ከአልኮል የበለጠ ሰዎችን ደፋር የሚያደርግ ነገር ነው። ይህ ሰው የተናገረው ነገር ላይ 3 ነጥቦችን እናንሳ። ከመጽሐፍ ቅዱስ ላይ ከተገለጸ የነገረ ቤተክርስቲያን ቴዎሎጂ አንፃርና
ከቸርች ሂስትሪ አንፃር ማለት ነው። በመጽሐፍ ቅዱሳችን ላይ ጌታ ኢየሱስ ክርስቶስ ቤተክርስቲያን ለዘለዓለም እንደማይተዋት በተደጋጋሚ ቃል ገብቷል። ሐዋርያትን ሁሉ ወደ ዓለም ሲልካቸው እኔ እስከ ዓለም ፍጻሜ ድረስ ሁሉ ጊዜ ከእናንተ ጋር ነኝ የሚል ታላቅ ቃልን ገብቶላቸዋል። እንዲሁም ደግሞ የሚመሰረታትን የእርሱን ቤተክርስቲያን የጋንም ደጆች እንኳን እንደማይችሉት ተናግሯል። ይህንን ቃሉን ግን ይህ ሰው ገና በ3ኛው ክፍለ ዘመን ገና በ4ኛው ክፍለ ዘመን ጌታ ኢየሱስ ቃሉን አጠፈ እያለ ነው። ለዘላለም አልተዋችሁም ያለው ጌታ ገና በ3ኛውና በ4ኛው ክፍለ ዘመን ተዋት እያለ ነው። ለዘላለም ሁሉ ጊዜ ከእናንተ ጋር እኖራለሁ ያለው ጌታ በ3ኛውና በ4ኛው ክፍለ ዘመን ተለያት እያለ ነው። የጋንም ደጆች እንኳን አይችሏትም ብሎ ጌታ ኢየሱስ የተናገረላት ቤተክርስቲያንን ፖለቲካ ግን ቻላትና ከመጽሐፍ ቅዱስም ከመንፈስ ቅዱስም አራቃት እያለ ነው ይህ ሰው። ስለዚህ የዚህ ሰው ንግግር ቀጥታ አጌነስት ጌታ ኢየሱስ ክርስቶስ ነው። አጌነስት መንፈስ ቅዱስ ነው። አጌነስት መጽሐፍ ቅዱስ ነው። መንፈስ ቅዱስን ኢየሱስ ክርስቶስ ይልክልን ለሐዋርያት የሚልክላቸው መንፈስ ቅዱስ ለዘላለም ከእናንተ ጋር ይኖራል ብሏል። በሐዋርያት ሥራ ምዕራፍ 2 ላይ ለሐዋርያት የወረደላቸው መንፈስ ቅዱስ ለዘላለም እነርሱ በሚያጠምቋቸው ላይ እያደረ ሁሉ ጊዜም በክርስቲያኖች ዘንድ የሚኖር መንፈስ ቅዱስ ነው። ለዘላለም ከእናንተ ጋር ይኖራል ተብሎ ነው የመጣው የተላከልን ራሱ። ይህንን መንፈስ ቅዱስ ግን ይህ ሰው ምን አለ? ገና በ3ኛውና በ4ኛው ክፍለ ዘመን ተለየ። ከዛ ከብዙ ሺህ ዘመን ከ1900 ዓመት በኋላ የዛሬ 100 ዓመት መጣ ይለናል። ይሄ እጅግ በጣም አጌነስት ጂሰስ እና አጌነስት ሆሊ ስፒሪት ነው ማለት ነው። ሌላኛው ደግሞ ከቤተክርስቲያን ታሪክ አንፃር በ3ኛውና በ4ኛው ክፍለ ዘመን ቤተክርስቲያን መጽሐፍ ቅዱስንና መንፈስ ቅዱስን ጥላ ከፖለቲካ ጋር ተጋባች ብሏል። እንዴት ያለ አለማወቅ ነው ይሄ! ከየት የመጣ ታሪክ ነው? በ3ኛውና 4ኛው ክፍለ ዘመን ማለት እኮ ለቤተክርስቲያን ወርቃማው ክፍለ ዘመን የሚባለው ዘመን ነው። አንደኛውና ሁለተኛው ክፍለ ዘመን የሰማዕታት ዘመን ነበረ። ብዙ ቅዱሳን ሰማዕታት የተሰዉበት ዘመን ነው። 3ኛውና 4ኛው ክፍለ ዘመን እንደውም ክርስትና ሞር ኤክስፓንድ ያደረገበት በዓለም ሁሉ የተስፋፋበት ቴዎሎጂ በእጅጉ የተብራራበት ዴቨሎፕ የተደረገበት ትልቅ ወርቃማ የቤተክርስቲያን ዘመን ነው። አፖስቶሊክ ኢራ ነው። ይህንን ዘመን እንዴት ነው መጽሐፍ ቅዱስን ጥላ መንፈስ ቅዱስን ጥላ ከፖለቲካ ጋር ተጋባች? ቅዱስ አትናቴዎስ ነው እንደዚህ የምትለው መጽሐፍ ቅዱስን ጥሎ ከፖለቲካ ጋር ተጋባ? መጽሐፍ ቅዱስን የሰጠን አሁን የምትይዘውን የምታነበው መጽሐፍ ቅዱስ የሰጠን ቅዱስ አትናቴዎስ ነው። መጽሐፍ ቅዱስን ጥሎ ከፖለቲካ ጋር ተጋባ? አምብሮስን ነው? ሂፖላተስን ነው? ክሌሜንት ኦፍ አሌክዛንድሪያን ነው? ቅዱስ ጄሮምን ነው? ቅዱስ ዮሐንስ አፈወርቅን ነው? እንደው ኦሪጋን እና ተርቱሊያንን የመሰሉት እነዛ ቴዎሎጂያን እንደው ይቅሩ። አምብሮስን ነው? መንፈስ ቅዱስን ጥለው ያልከው እነዚያን የካፓዶሺያ አባቶች ቅዱስ ጎርጎርዮስ ዘኑሲስና ታላቁ ወንድሙን ደግሞ ባሲልን እነርሱን ነው? በዓለም አቀፍ ጉባኤ ደረጃ በዩኒቨርሳል ካውንስል ተዘጋጅቶ መንፈስ ቅዱስን ዲፌንድ ያደረጉትን በእጅጉ አብራርቶ ስለ መንፈስ ቅዱስ የጻፉትን እነዛን ካፓዶሺያን ፋዘሮች ግሪጎሪ ኦፍ ኒሳን፣ ግሪጎሪ ኦፍ ናይዛንዙ እና ደግሞ ሴንት ባዚል ዘ ግሬት እነዚህን ነው መንፈስ ቅዱስን ጥለው ያልከው? እንዴት ያለ አለማወቅ ነው ይሄ! ከዛ ደግሞ እስከ 3ኛውና 4ኛው ክፍለ ዘመን እስከ 16ኛው ክፍለ ዘመን ድረስ መጽሐፍ ቅዱስና መንፈስ ቅዱስን ጥላ ከረጅም ዝምታ በኋላ እነገሬት እንዴ! በዚህ ሁሉ ዘመን ውስጥ ቤተክርስቲያን ከሌለች እውነተኛውን የጌታ ኢየሱስ ክርስቶስን መጽሐፍ ቅዱስ ራሱ የእግዚአብሔርን ቃል ራሱ ማን ይዞት መጣ? መንፈስ ቅዱስ ከሌለ ጌታ ኢየሱስ ክርስቶስ ከቤተክርስቲያን ከተለየ ይህንን ሁሉ በመሃል ያለውን ዘመን ማን ይዞት መጣ? የእግዚአብሔርን እውነተኛ ቃል እነዚህ ሰዎች ጋር ራሱ አሁን የተጠቀሱ ሰዎች ጋር ራሱ እንዴት ደረሰ ያስብለ? ጌታ ኢየሱስ ክርስቶስ የት ነበረ? መንፈስ ቅዱስ የት ሆኖ ነው ቤተክርስቲያን ሙሉ ለሙሉ ከጌታ ኢየሱስ ተለይታ ከፖለቲካ ጋር የተጋባችው? ያ ቃል የገባላት ያ ራስ የሆነላት ክርስቶስ ኢየሱስ የት ሄዶ? ያ ለዘላለም ይኖራል የተባለው መንፈስ ቅዱስ የት ሄዶ? ከመቼው ቃሉ ታጥፎ ገና በ3ኛውና በ4ኛው ክፍለ ዘመን ከዛ ዘመን አንስቶ የፕሮቴስታንቲዝም መስራች የሚባሉ እነዚህ ግለሰቦች እስኪመጡ ድረስ ምንም ክርስትና ራሱ የሚባል የለም ማለት ነው። እንዴት ሆኖ? ይሄ እኮ እጅግ በጣም ትልቅ አላዋቂነት ነው። በነገራችን ቆይ እንደው ይሄ ሁሉ ራሱ ይከር በስንተኛውና በስንተኛው ክፍለ ዘመን ያለ ነው ወንድማችን? በ3ኛውና በ4ኛው ክፍለ ዘመን። ኦኬ ከዛ ዘመን በፊት ከሐዋርያት እስከዛ ዘመን ያሉትን አባቶች ተቀበላለን? በመጀመሪያው ክፍለ ዘመንና በሁለተኛው ክፍለ ዘመን ያሉ አባቶችን ለምሳሌ እነዚህ ሰዎች ይቀበላሉ? አሁን ላይ የሚያስተምሩት ትምህርት ይኸው ከረጅም ዝምታ በኋላ እንደገና ተነሳ ያሉትን ትምህርት በአንደኛውና በሁለተኛው ክፍለ ዘመን የሚያስተምሩ አባቶች ነበሩ። እነ ጀስቲን ማርቲር፣ እነ ኢግናሺዮስ ኦፍ አንቲዮክ፣ እነ ኢራኒየስ፣ እነ ፖሊካርፐስ። አሁን ፕሮቴስታንቲዝም ያለውን እምነትና ትምህርት አላቸው የላቸውም? እንዴት ነው ታዲያ 3ኛውና 4ኛው ክፍለ ዘመን ያልከው? ኦኬ ከዛ በፊት የነበሩትንም እንኳን አትቀበሉም እናንተ። በሐዋርያት ዘመን እንኳን የነበሩ አባቶችን እንኳን አትቀበሉ።
እንደዚህ አይነት ሰው ሰራሽ የሆኑ ትምህርቶቻችሁን ሰው ሰራሽ የሆኑ የክፉ መናፍስት ልምምዶቻችሁን እውነት ለማድረግ መንፈስ ቅዱስ ላይ ጌታ ኢየሱስ ክርስቶስ ላይ የድፍረትን ንግግር መናገር እጅግ በጣም የሚያሳዝን ነገር ነው። ሰዎች መጠጥ ሲጠጡ መንግስትን ይዳፈራሉ፣ ህዝብን፣ ሰዎችን ይዳፈራሉ። ልክ እንደዚህ ደግሞ አላዋቂነት አእምሯችን ላይ ሲነግስ ራሱ እግዚአብሔርን፣ ራሱ መጽሐፍ ቅዱስን፣ ራሱ መንፈስ ቅዱስን፣ ራሱ ጌታ ኢየሱስ ክርስቶስን ሰዎች ይዳፈራሉ። ሰላም ክርስቶስ ይብዛላችሁ። የዚህ የፕሮቴስታንቲዝም ቤተ እምነት ድፍረት ቀላል የሚባል እንዳልሆነ ተደጋጋሚ ጊዜ ነግረናቸዋል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም ሆነ በዓለም የቤተክርስቲያን ታሪክ በስፋት የሚነገረው ወርቃማ ዘመን የጎልደን ኤጅ የሚባልበት ዘመን አለ። ታሪክ ገብታችሁ ማየት ትችላላችሁ። ለምሳሌ ዘመናት እንኳን ይከፋፈላሉ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ የዓለምን የቤተክርስቲያን ወይ ኦርቶዶክስ ተዋሕዶ ቤተክርስቲያንን ታሪክ ይዘው ዘመን ይከፋፈላሉ። ለምሳሌ ከ00 ዓመተ ምህረት ካልንበት እስከ 034 የምንልበት ዘመነ ክርስቶስ ወይም ክርስቶስ የነበረበት ጊዜ ነው። ክርስቶስ በ034 ካረገ በኋላ ማለትም 33 ዓመት ከ3 ወር ከ10 ቀን በዚች ምድር ተመላልሶ ካረገ በኋላ ከ34 እስከ 99 ወይንም እስከ 100 የምንልበት ዘመን ዘመነ ሐዋርያት ይባላል። ሐዋርያት የነበሩበት ጊዜ ነው። ለምሳሌ በ096 ፍጥሞ በምትባል ደሴት ራእየ ዮሐንስን የጻፈው ቅዱስ ዮሐንስ ታኦሎጎስ ነባቤ መለኮት ቅጹረ ገጽ ወልደ ነጎድጓድ የተባለ የሚጠራው ቅዱስ ዮሐንስ ወንጌላዊ ሐዋርያው በ096 ነው ፍጥሞ ላይ ጻፈው። ያ ማለት ከ100 እስከ 150 ደግሞ የነበረው ሐዋርያን አበው ይባላል። ማለት ምንድነው? ከሐዋርያት እግር ስር የተማሩ አባቶች እነማን? በ111 ዓመተ ምህረት በትራጃን ዘመነ መንግስት ሰማዕትነትን የተቀበለው ቅዱስ አግናጢዮስ ምጡላ አንበሳ፣ እነ ቅዱስ ፖሊካርፐስ፣ እነ ቅዱስ ቀሌሜንጦስ ዘሮም የነበሩበት ዘመን መጽሐፍ ቅዱስ የተሰበሰበበት የነበረበት ዘመን ነው። ከ150 እስከ 317 ከ167 ዘመን በላይ ደግሞ ዘመነ ሰማዕታት ይባላል። ሰማዕትነት የነበረበት እነ ጳውሎስ ሳምሳጢን፣ እነ ዳኪዮስ የነበሩበት፣ እነ መክሲሚያኖስ የነበሩበት፣ እነ ዶቅልጥያኖስ የነበሩበት፣ እነ ዶሚነስ የሚባሉ የነበሩበት በጣም ክፉ የተባሉ ነገስታት የተነሱበት ዘመን ነው። 150 እስከ 317 ተፍጻሜተ ሰማዕት ቅዱስ ጴጥሮስ ሰማዕትነት በኔ ይብቃ ያለበት ዘመን 317 ነው። ከዛስ በኋላ ወርቃማው ዘመን ብላ ቤተክርስቲያን የምትጠራበት አባቶቻችን ሊቃውንት ከፍ ከፍ ያሉበት የተነሱበት እነ ቅዱስ አትናቴዎስ ዘእስክንድርያ 325 ጉባኤ ኒቂያ ላይ እነ ቅዱስ እለእስክንድሮስ የነበሩበት፣ ከዛስ እነ ቅዱስ ዮሐንስ አፈወርቅ የተወለዱበት ካፖዶሻን ፋዘር የሚባሉ ሶስቱ፣ በተለይ ደግሞ የቄጶዶቅያ ሊቃውንት ሊቅ የሚባሉት እነ ቅዱስ ጎርጎሪዮስ፣ እህቱ ማቅሪና፣ ወንድሙ ባሲሎ ዘቂሳሪያ፣ ጓደኛው ጎርጎሪዮስ ዘኢንዚናዙ የነበሩበት። እረሱ ብቻ አይደለም እነ ቅዱስ ኤጲፋኒዮስ አክሲማሮስን የደረሱ አባቶች የተነሱበት። አረ ስንቱ ይጠቀሳል። ወርቃማው ዘመን ሁለቱ ጉባኤያት ጉባኤ ኒቂያ፣ ጉባኤ ቁስጥንጥንያ የተካሄደበት 325 381። ዞር ብለን ስንል ደግሞ በ4ኛው መቶ ክፍለ ዘመን እነ ቅዱስ ቄርሎስ ዘእስክንድርያ የተነሱበት 431 ላይ የነበሩ ጉባኤ። ወርቃማው ዘመን ነው። እሱ ግን ምን አለ? ከቤተ ክርስቲያን ከእግዚአብሔራዊ አንድነት ከመለኮታዊ ህብረት ተነጥላ ከፖለቲካ ጋር የተጋባችበት ጊዜ ነው አለ። አያለማወቅ። ለማንኛውም ወደ መጨረሻ መረጃችን እናምራ። በስፋት በቲክቶክ እንሰራዋለን። ወንድማችን ፈለገ አትናቴዎስና እፎይ ምን ገጠማቸው? በመጀመሪያ ወንድማችን ፈለገ አትናቴዎስ የሰጠው መልስ እናድምጥና አያይዘን እነሱን ለማስታረቅ ወንድማችን ቴዲ የተናገረው መልእክት እናደምጣለን። ሰው የኔ ስም ሲጻፍ የማየውን ሰው ስም አጻፉ ምናምን እስከመባል ደረጃ እንደርሳለን ብዬ አሰብ ያላቅም እና ምናልባት በየዋህነት ሄዳችሁ እዛ ጀስት ሰፖርት ለማድረግ ስለፈለግን የኔን ስም ስትጽፉ ሚዩት ስትደረጉ የነበራችሁ እህቶች ወንድሞች በጣም ትልቅ ይቅርታ ጠይቃለሁ እናንተን እና እንዲህ መሆን አልነበረበትም። እኔ ባጭሩ ምንድነው መሰላችሁ ከይቅርታ ጋር ማንንም ሰው ለማመሰው አይደለሁኝም። ያቋም ሰው ነኝ። ስትፈልግ ሰፖርት ማድረግ ትችላለህ፣ ስትፈልግ ደግሞ መቃወም ትችላለህ። እሱ ጉዳይ አይደለም። ከዛ ውጪ ግን ጥላቻ ላለበት ሰው ግን እመኑኝ እኔ መድኃኒት ነኝ። ጥላቻ ላለበት ሰው እኔ ነገሮችን በጥላቻ አልመልስም።
ምክንያቱም ጥፋት በጥፋት መመለስ አለባቸው ብዬ ስለማላምን በተደጋጋሚ ሰዎች እዚህ ላይ ብለ መተው ኔጌቲቭ የሆነ ነገርን ሲጽፉ የራሳቸው የሆነ ሐሳብ ይመስለኝ ነበር ለካ ጀስት ከላይ ለካ ጀስት ያለደለ የተሞሉ ነው ጀስት ሰዎች ጥላቻ የሚሞሉትና እንዲህ አይነቱ ነገር እጅግ በጣም ያሳዝነኛል ተመልሼ ላይ የገባሁት በነገራችን ላይ በጣም አዝኜ ነው እና ሌላውን ተው ጀስት ዛሬ ላይቭ የገባ ነው ቀደም እንዳልኳችሁ በግብረ ሰዶም ህይወት ውስጥ የነበሩ ስጋቸው በመሸጥ ይኖር የነበሩ እህቶች ዚያሬዋን ቀን ናፍቀው ጓግተው ጠብቀዋት ዛሬ ነው ተንፈስ ስለፈለጉ ነው ዛሬ ላይ መጥቶ ብዙ ችግራቸው ቀለሉ ሰዎች በነገራችን ላይ መጥቶ እዚህ ጋር እኛን አውርተው የሆነ ልባቸው ላይ ረፍት ተሰምቷቸው የተመለሱ ሰዎች ቀላል አይደሉም እና ሰዎች አገልግሎት ላይ ተናበው ነው በነገራችን ላይ መቀጠል ያለባቸው በዚህ ጉዳይ የምትከፉ ሰዎች ካላችሁ ስላስከፋናችሁ በጣም ይቅርታ especially for expect አላረግም ነበር እንደዚህ አይነቱ ጉዳይ የኒስም በተደጋጋሚ አንተ ላይ ብለሽ ስለጻፉ የማይሆን ሰው አጻፉ ምናምን የተናገርካቸው ንግግሮች እጅግ በጣም ትንሽ ያስከፋሉ ኤኒዌይስ ችግር የለውም እግዚአብሔር ሁሉ ለበጎ ያደርገዋል እዛ ቤት ያላችሁ ሞዴሬተሮችም ምንም አይደለም እኔ እግዚአብሔር አምላክ እንግዲህ ማስዋሉን ይስጣችሁ ነው ምለው ሲቻል በሰዎች መካከል ልዩነቶች እንኳን ሲፈጠሩ በቻላችሁ ታቀል ለማጥበብ ሞክሩ ነው ያዛን ያክል ነገር ማከረሱ አይደለውኝም ታቶች ብዙ ስለመጣብቁ ስትጽፉልኝም አይ ቆይ ይሄ ነገር ላይ ብገባበት ይሻላል ለስንቱ ልመልስ ስለዚህ ገብተን አይ ወንድሞቻችን መካከል ትንሽ ነገር ነው ያለው ያ ደግሞ ይፈታል ይስማማሉ ይነጋገራሉ ይወያያሉ መፍትሄ ይሆናል ታላላቆችም አሉ ይሄንን ደግሞ ለማረቅም ይሆኑ ስለዚህ በዛ ደረጃ ነገሮች እንዲታይ ከመፈለግና ምናልባት ፍሬም ጋር ገብታችሁ ለምትጽፉት ነገር ፈለገም ጋር ገብታችሁ ለምትጽፉት ነገር እናንተም ወጣችሁ ለምታደርጉት ነገር ባካችሁ ጥንቃቄ እንድታደርጉ ለክርስትናችን አይጠቅምም እዚህ ሚዲያው ላይ ላለው አገልግሎት አይጠቅምም በጣም ይሄንን አሰፍስፈው የሚጠብቁ ቤተክርስቲያንንና አገልግሎቷን ሐዋርያ አገልግሎቱን ለመጉዳት ብዙ አይነት ወርወራን የሚወረውሩ ብዙዎች አሉ ታላላቆቻችን ትምርቱ ላይ ሲሰሩ እኛ ነገሩ ላይ ነው የምንሰራው ታቃላችሁና ነገሩን በደንብ አድርገን ነገሮችን በደንብ እንፈትሻለን እናያለንና እንዲያ አሰፍስፈው የሚጠብቁ አካላት አሉ በቃ የሆነ ስንጥቃት ከተፈጠረ እዛ ውስጥ መርዛቸውን ለመርጨት የሚተጓዋል ስለዚህ ለአገልግሎቱ አይጠቅምም ይሄ በቃ የማይጠቅም ነገር ነው ብዬ አስባለሁ ስለዚህ ክቡራን ወንድሞች ጋር ያለው ነገር መፍታት ይቻላል በዚህ በኩል ያለው ነገር ግን ሌላ ስንጥቃት ፈጥሮ አፍ መካፈቻ እንዳንሆን አደራችሁ በሁለት ወንድሞችም ጉዳይ ላይ እምመክረው እንደ ታናሽ ወንድምና ትንሽ ፍቅር እንደሚሰማው ሰው ከፍታችሁ ላይ ምንም ነገር እንዳታደርጉ ከዚህ ቀደም በቀሲስ አባታችን ቀሲስ ዲበኩሉና አክሊል መካከል የማይታረቁ ነበር አይደል የሚመስለው የማይስማሙ እስኪመስል ድረስ እዚህና እዛ ውጥረት እኔ አንድ በጣም ቆሻሻ ቃል አለ እኔ ከየት እንደመጣ የማይታወቅ ምንድነው ራሱ ሴንሱ ብዬምለው እንርገጥ እና ረገጣ የሚባል ነገር አለ ተረገጠ እገሌን ከፍተን እንርገጥ ምንድነው የምትረግጠው እንዴ መጀመሪያው የወንጌል ገበታውን እርገጥ እስቲ እዛ ላይ እንቁ እንዴ በመንፈሳዊ ማንነት ሳንቆ ለመሰዳደብ ረገጣ ምናምን ተብሎ የሚደረግ የሆነ ቃል አጠቃቀማል ይሄ ከየት እንደመጣ የማይታወቅ ቃል ማለት በእውነት በጣም ፍጹም የሚሰለች ቃል እና ቀሲስ ዲበኩሉን ከፍተን እንርገጥ አክሊልን ከፍተን እንርገጥ ምንድነው ምን የሚጠቅመው ነገር አለ የአክሊልን አገልግሎት ፈቀቅ ያደርጋል የቀሲስ አባታችንን አገልግሎት ፈቀቅ ያደርጋል ሁለቱ እኮ ተወያዩ ሊያውም የነሱ ግጭት እኮ የዶግማ ግጭት እኮ ትልቅ ግጭት እኮ የትልልቅ የቀኖና ስርዓቶች ግጭት አናበው እኮ አሁን እኮ ቀሲስ አባታችንን አክሊልን ቁጭ ብለው እኮ ያወራሉ ስለሱ ያወሩ ስትሰማቸው እንዴት ያስገርም ይሄ ለሚያልፍ ጊዜ ማልፍ እንትን ሰክተን እንዳናልፍ ጥንቃቄ ያስፈልጋል ቀሲስን እንርገጥ ተብሎ እንደው በእውነት ያ አባታችን ስንቱን እንዳስቻላቸው ላሉ አንዳንድ ተከፍቶ ቆሙን ያውልቁት እሳቸው በእንትናቸው ሽጉጥ ቢይዙ ይሻላል ምናምን እንደዚህ ክህነታቸው እንደዚህ ይደረግ አረ በስማ በጣም ይሰለችና የሚደክም ነገር
አክሊልን እንርገጥ ካህና አከበረምና የታባቱ ፍርድ ይግባ እንዳናየው እንዳንሰማው ስትትርፍ የሚያመጡ ሰዎችን ረቀን እንችላለን እና እግዚአብሔር አምላክ ጸጋውን አብዝቶ በአላማ አስካቆያቸውና ለሱ ለመልካም እኛ ላይ መድረሱ እስከተጠቀመባቸው ድረስ ማክበር እንጂ ይሄ የከፈሉ ዚና ዛይ መጓተት ነገር ጥሩ አይደለም ትክክል አይደለም ወንድሞቻችን አይሳሳቱም አይጠፉም አይደለም ያጠፋሉ አንፎይ ለምሳሌ ለጥፉ ብዙዎች አዝናቸዋል አሁን አስጠፋ አቢያ ጠፋው ምናምን አላቸው ጥሩ ነው መልካም ነው እንዲመቅናታችሁ ግን የተወዳጁ ሰዎቻችን ሐሳብ አስተያየቶቻችሁን አስቀምጡልን ላይክ አድርጉ የሚደርሱን መረጃዎች በአስቸኳይ ለእናንተ እናቀርባለን ወንድማችሁ ልዑል መብራቱ ነኝ ያሮስ የእናንተ መኛም ነው 100,000 እንድረስ ጥቂት ነው የቀረን ግን ትብብራችሁ በጣም ርቆኛል ላይክም ሼር ማድረግም ትታችኋል አጋርነታችሁ እንዳይዘነጋ ያልኩኝ ሰነባበታለሁ ክብር ምስጋና ይሁን ለአብ ክብር ምስጋና ይሁን ለወልድ ክብር ምስጋና ይሁን ለመንፈስ ቅዱስ አንድ አምላክ አሜን